ሁለት የቀበጡ ላይቭ ስትሪመሮች ብዙ እይታ ለማግኘት አንድ የማይታመን ነገር ማድረግ ይጀምራሉ። በጣም ረጅም የሆነ ማማ ላይ ለሁለት እየተሽቀዳደሙ ይወጣሉ። ይህም ድርጊታቸውን የሚያደርጉት ምንም አይነት መሳሪያ ያልተጠቀሙ በእጅና በእግራቸው ብቻ ተጠቅመው ይህን ያህል ከፍታ ላይ ይወጡ። አሁን የሚገኙበት ቦታ ከምድር በጣም ርቀው ነው የሚገኙ። እዚህም ከደረሱ በኋላ አልባሌ የሆኑ ቀልዶችን መቃለድ ይጀምራሉ። ችግሩ የሚፈጠረው እዚህ ጋር። በመቀጠልም አንዱ ይህንን ማድረግ በመቻላቸው እዚሁ ማማ ላይ እንዳሉ ምግብ ለማዘዝ ይሞክራሉ። ነገር ግን ያሉበት ቦታ ላይ ምንም አይነት ኢንተርኔት አልሰራ ይላቸዋል። በዚህ ሰዓትም ነው አንደኛው ጓደኛው ማማው እየተነቃነቀ እንደሆነ ያስተዋለው። ስለሆነም ለጓደኛው ይነግረዋል። ነገር ግን ጓደኛው ይሄ የተሰራው በጠንካራ ብረት ከባድ አውሎ ንፋስ ካልመጣ በስተቀር ይህን ያህል ለአደጋ የሚያጋልጣቸው እንዳልሆነ ይነግረዋል። ይህንንም እየተነጋገሩ ባሉበት ሰዓት ላይ ሰማዩ ይጠቁርና መብረቅ መታየት ይጀምራል። በዚህ ሰዓት ላይ ሁለቱም ይፈራሉ። ከዛም አንደኛው በፍጥነት መሬት ላይ መውረድ አለብን ብሎ ይናገራል። ቢሆንም ቅጥ ያጣ ቀልዳቸውን አሁንም መቀለዳቸውን እያያዙታል። በፍጥነት መውረድ እንዳለባቸው አንደኛው ጓደኛው ይነግረውና የደህንነት ቀበቷቸውን ከማማው ጋር ያያያዙትና እኩል ለመውረድ አስመስሎ ጓደኛውን ይገፈዋል። ከዛም እሱ ተመልሶ ወደ ማማው ላይ ይወጣል። እንደ ድል ሆነው ግን ጓደኛው ምንም አይነት ጉዳት ሳይደርስበት እዛው ተንጠልጥሎ ይቀራል። ይህ ማሰብ የተሳነው ጓደኛው ደግሞ ወደ ማማው ላይ ተመልሶ የአሸናፊነት መንፈስን ተላብሶ ሰልፊ መቀረጽ ይጀምራል። ነገር ግን ይህንን እያደረገ ባለበት ሰዓት ላይ በጣም ተናዶ የነበረው ጓደኛው ቀስ በማለት መሰላሉን ተጠቅሞ ወደ ጓደኛው በመሄድ እግሩን ስቦ ወደ ታች ይጥለዋል። ነገር ግን የጓደኛው የደህንነት ቀበቶ ጠንካራ ስላልነበረ ተበጥሶ ወደ መሬት መውደቅ ይጀምራል። በዚህም ምክንያት እያሰራጨ የነበረው ላይቭ ስትሪሙ በአየር ላይ ይቋረጥባቸዋል ማለት ነው። ይህንንም ሲመለከቱ የነበሩ ተመልካቾች በሁኔታው ይደናገጣሉ። እሱም በህይወትና በሞት መካከል ሆኖ እንደምንም ብሎ ተታግሎ ፓራሹቱን ይከፍተዋል። ነገር ግን በነበረበት ከፍተኛ የአየር ግፊት ምክንያት ፓራሹቱን መቆጣጠር ያቅተውና ወደ አንድ ምንነቱ ወዳልታወቀ ህንፃ ጣራ ላይ ያርፋል። ነገሩ የሚጀምረው እዚህ ጋር ነው። በዚህ ሰዓት ላይ እንግዲህ እዚህ በገባበት ሰዓት ላይ የተገኘው በጭራሽ መገኘት ባልነበረበት ቦታ ላይ ነበር። በጣም ከባድ የተባሉ ማፊያዎች መካከል ነው ሄዶ ሶፋ ላይ ቁጭ ያለ። አካባቢውን ዞር ዞር ብሎ በሚመለከትበት ሰዓት ላይ ሁሉም እሱ ላይ ያፈጠጡበት ነበረ። በተመሳሳይ ሰዓት ላይ ደግሞ ሰዓቱ ይጮሃል። በዚህ ሰዓት ላይም እነሱ እየጠበቁት የነበረው ሰው መስሏቸው ይመለከቱታል። ነገር ግን እሱ በሁኔታው ግራ ተጋብቷል። የሰውየውን ግራ መጋባት የተመለከተው ጋርድም ሽጉጥ አውጥቶ ሊተኩስበት ሲል አለቃው ስለት በመጠቀም ጣቱን ይቆርጥለታል። ይህንንም ሊያደርግ የቻለው እየጠበቁት የነበረው ሌላኛው የማፊያ ቦስ እሱ ነው ብሎ በማሰብ ነበረ። ይህንን ሲመለከት ይህ ብልህ የሆነ ልጅ ራሱን እንደ ማፊያ አለቃ ማስመሰል ይጀምራል። ይህንንም ያደረገው የራሱን ህይወት ለመታደግ ብሎ ነበረ። ቢሆንም ግን የማፊያ አለቃው የታለ ያስከው ብሪፍ ኬዝ ብሎ ይጠይቀዋል። በዚህ ሰዓት ላይ አሰብ ያደርግና ይዞ የሚመጣ ሰው አለ፣ እኔ ቅድሚያ ለመወያየት ነው የመጣሁት